እንግዲህ አማራጭ የለኝም። አዲስ አበባ ለሄድና ቡኻሪ ሙስሊም ጨርሼ ልምጣ ብዬ መሳፈሪያ አንድ ሰው ሰጠኝ። ከዛ ተሳፈርኩ። እንኳን ደሴን ማላቅ እንኳን አዲስ አበባን የደሴ መስጊድ ያየው ጊዜ ማቅ ተነጥፎ ደግሞ ዱንያ ላይ እንዲህ ያለ ቤት አለ እንዴ ነው ያልኩት። ያን እዛ የደሴው ሸዋበሩ መስጊድ እዛ ተሳፍሬ የመጣው ጅማ ቡለቀም የሚሄዱ ወጣቶች ጋር መኪናው መንገድ እየተበላሸ ወደ 5 ሰዓት ገባን አዲስ አበባ። ወሎ ፈረስ የሚሉት ነበር። ገባን ሀገር አላውቅም። እነዛው ዓመተ ምህረቱን ያስታውሱታል? ዓመተ ምህረቱን ያስታውሱታል? አዎ እዛ አሁን ዛሬ ወደ 53 ነው ተመጣው ወደ 53 እዛው መኪናው ላይ አደርን። መግሪብ እየጠቀስኩ ሰገርኩ። ኢሻ አልወረድንም። አፈርም አላገኘው፣ ድንጋይም አላገኘው፣ ውሃም አላገኘው። እነዛ ቡለቀም የሚሄዱ ጋራ መኪናው ላይ አደርን። ኪታብ ደግሞ ቡኻሪ ኪታብ 4 ሙጀለድ ይዣለሁ፣ ምን 5 ሙጀለድ ይዣለሁ ተውሼ እሱን ይዣለሁ። እዛ አደርን። ጠዋት ሰዎች ብቅ አሉ። እዛ አድሬ እንደው አፈርም አላገኘው፣ ድንጋይም ውሃም ኢሻና ሱብህን እኮ አሳለፍኩ አልኳቸው። እዚህ እኛ ጋር የምታድሩት ነው ሻህ መር ኸሊል ይባሉ ነበር፣ የወሎ ፈረስ ኃላፊ እሳቸው። እዛ እንግዲህ በትርም ይዣለሁ፣ መስገጃም ደግሞ ከሌ የምትባላለች ቀይ እንትን ቆዳ ቀለም የገባች ያችም አለች። ኪታቤንም እኔንም አድርገው እዛች አድርገው ሻይ ቤት አለችወት። በዛ ጊዜ በ10 ሳንቲም 4 እቺ ረጃጅሚቱ ዲያቦ 4 ትገዛለች። አንድ ዲያቦና አንድ ብርጭቆ ሻይ ሰጡ። ያችን በላሁና ለእንዲህ ነው የመጣሁት። ሀጂ አህመድ ዳለት የሚባሉ አሉ። እሳቸው ዘንዳ ደብዳቤ ይዣለሁ። ስለወት እንግዲህ አሁን እዚች አስቀምጡና አንዋር መስጊድ የሚባል ሂዱ አሉኝ። ሻህ መር ኸሊል እስቲሞት ውስጥ ዛሬ አባቴ ነው የሚመስሉኝ፣ ሴቲቱ ደግሞ እናቴ ናቸው የሚመስሉኝ። ያቺ መቀበልና ያቺ አንድ ብርጭቆ ሻይ ያቺ አንድ ትዳቦ እስቲሞቱ ድረስ ወዛ አለት ነው።